እና የእግዚአብሔር የፈውስ ኃይል ያልፋል። አሜን አሜን በሉ። አሜን። ይሁንላችሁ እግዚአብሔርን በራሳችሁ አይምሮ ልክ አታስቡት። እሺ እግዚአብሔር በሰው አይምሮ በሰው ልኬት አይደለም የሚሰራው። እሱ ከመታወቅ ምን ይላል? ከጠቢባን ጥበብ እግዚአብሔር ሞኝነት ይጠበባል ይላል መጽሐፍ ሲናገር። ያድናል። አሜን አሜን። ዛሬ በኢየሱስ ስም እግራቸው ላይ እንደ ስትሮክ ነገር ለማድረግ ይወጣ አጋንንት በናዝሬቱ በኢየሱስ ስም ይነሳል ዛሬ። አሜን። እስቲ ይነሳል በሉ። ይነሳል በኢየሱስ ስም። በሚቀጥለው ለምስክርነት ትመጣላችሁ። አሜን። እንደዚህ ያለኝ እግዚአብሔር ጴጥሮስ አለኝ መልካም ወደምትባለው ስፍራ ሄደ። ከዛም በኋላ ያ ረጅም ዓመት ከ38 ዓመት በላይ እዛ ቁጭ ብሎ ሲለምን የነበረውን ሰው አየውና በናዝሬቱ በጌታ በኢየሱስ ስም ማለት ተነሳና ተመላለስ በኢየሱስ ስም። ዛሬ የእግዚአብሔር ቃል በዚህ ኃይል ይፈውሳቸዋል። አሜን። በዚህ ቃል እውነት ይፈውሳቸዋል። አሜን። አሁን ተነስቶ መቆም ይሆናል። አሜን። አሁን ተነስቶ መጠንከር ይሆናል። አሜን። ጭንቅላቶቻችሁ፣ ደም ስሮቻችሁ፣ ነርቭ ሲስተማችሁ ዛሬ በዚህ ቃል ሕያው አደርጋለሁ። አሜን። ሕያው አደርጋለሁ። ሕያው አደርጋለሁ። ኢየሱስ ያድናል። ይኸው እጃቸው ላይ ያደረጉትን ባንዴጅ አያችሁት? አያችሁት? እግዚአብሔር ልክ አይደለም? ልክ ነው አይደል? እግዚአብሔር አሜን። ዛሬ በኢየሱስ ክርስቶስ ነፃ መውጣት ነው። በኢየሱስ ስም አሁን መነቃቃት ያለበት ደም ስር ሁሉ የተነቃቃ ይሁን። አሜን። በኢየሱስ ስም የተነቃቃ ይሁን። አሜን። በጌታ በኢየሱስ ክርስቶስ ስም አሁን መነቃቃት እንዲሆን ጸልያለሁ። አሜን። አሁን ሰላም እንዲሆን ጸልያለሁ። አሜን። የህመም ስሜት ከላያቸው ላይ ይነሳ። አሜን። በኢየሱስ ስም ይነሳ። አሜን። እስቲ አሜን በሉ። እስቲ አሜን። ይነሳ። አሜን። በኢየሱስ ስም ይነሳ። አሜን። በኢየሱስ ስም ይነሳ። አሜን። እንደ ካሌብ በኢየሱስ ክርስቶስ ስም እንደ 17 ዓመት ወጣት ሰው መዝለል መቦረቅ እንዲጀምሩ ተነብያለሁ። አሜን ነው ወይ? አሜን ነው ወይ? ተባረክ ነው ያለበለማል ያልመጣፉና አሜን ነው ወይ? እንደ ካሌብ በ70 ዓመቱ እኔ 17 ዓመት ኢነርጂ ያለኛል። በኢየሱስ ስም ያንን ኢነርጂ ጠርቻለሁ። ከዚህ በኋላ ያንን ኢነርጂ ጠርቻለሁ። ከዚህ በኋላ ያንን ኢነርጂ ጠርቻለሁ። ያንን ኃይል ጠርቻለሁ። በኢየሱስ ስም ጠርቻለሁ። አንተ ይኸውልህ አንድ ቀን በሆነ አጋጣሚ እግርህን በድግምት ልክ እንደ ቄጤማ ተደርጎ አመድ ተነስንሶ ተደግሞ የተቀመጠ ነገር ላይ እግር ረገጥ ሰምተኸኛል? ተደግሞ ቄጤማ አለው አመድ አለው እንደዚህ ተነስንሶ ተደግሞ ድንገት ስታልፍ በችኮላ ረገጥከው። ያን ጊዜ ነው የያዘ። ዛሬ ግን በኢየሱስ ስም ድግምቱን ነቅላለሁ። አሜን። አሜን ነው ወይ? አሜን በሉ። አሜን። እግዚአብሔር ጣልቃ እየገባልህ በጤና አለ ማሩደ ጣልቃ እየገባልህ እግዚአብሔር አቤት ምሕረቱ አቤት ቸርነቱ ላንተ ቅድም የሆነ ነጠላ ክፉ ቅድም የሆነ ኖሮ አንተ ቆይታል አልጋ ላይ ከወደቅ እውነት ውሸት እግዚአብሔር ግን አለ ምሕረቴን አገነንኩለት። ምሕረቴን አገነንኩለት። ይቅርታዬን አበዛሁለት አለ። እንደ ልጅ ተንከባከብኩት አለ። መጽሐፍ ሲናገር እንደዚህ ነው፣ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ እስቲ ክፉ ነገር ወደ እኔ በሏ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። ይሄ ነው የሚሆነው አንተ አሜን።
እኔ እንደዚህ አይነት አየሁ። ልክ ነኝ ማየው ነገር አታጨበጭቡም ተረደኝ። አይ እንደዚህ ነገር ታውቃላችሁ ለቀቅ ሲል አየሁ። ዛሬ በኢየሱስ ስም ለኛ ደግሞ እንቀልና አንድ ቃል ልንገራችሁ። ዘዳግም ላይ ምን የሚባል ቃል ካህናትን አመጣቸውና እግዚአብሔር እንደዚህ አይነት ሹመት ሰጣቸው ይላል። ክርክርና ጉዳት በእነሱ አፍ ይቆረጣል ይላል። በማለት በካህናት እስቲ በካህኑ አፍ በሉት ምንና ምን ይቆረጣል? ክርክርና ጉዳት። አንድ ሰው ክርክር ኖሮበት ወደ ካህን ሲመጣ የካህኑ አፍ ክርክሩን ይቆርጠዋል። ጉዳት ካለበት ይፈርድለታል። አሜን አሜን ነው ወይ? ስለዚህ ክርክርና ጉዳት በማን አፍ ይቆረጣል ይላል። ታውቃላችሁ ወይ? ነገራችሁን አስፈጽሙና ውሳኔ ወደ ቤታችሁ ይግባ። ክርክራችሁን እግዚአብሔር ዛሬ ወደ ፍጻሜ ያምጣው። ክርክራችሁን ወደ ፍጻሜ ያምጣው። የሚያምን ሰው አሜን ይበል። ዛሬ እየተነበይኩ ነው። ክርክራችሁን እግዚአብሔር ዛሬ ወደ ፍጻሜ ያምጣላችሁ። በኢየሱስ ስም ይፈረድላችሁ፣ ይፈረድላችሁ። አሜን። እስቲ ቀና በናዝሬቱ በኢየሱስ የእግዚአብሔር ኃይል የእግዚአብሔር ኃይል የእግዚአብሔር እሳት የእግዚአብሔር እሳት ይሁን። እግዚአብሔር እንደዚህ ይላል፣ ለጠላቶች አሳልፌ አልሰጥህም ብለዋል። ለሚፈልጉ አሳልፌ አልሰጥህም፣ ለከበቡ አሳልፌ አልሰጥህም ብለዋል። እኔ እንከባከብሃለሁ ብለዋል። እኔ እከልልሃለሁ ብለዋል። እኔ እጠብቅሃለሁ ብለዋል። በእግዚአብሔር ምሕረት ትጠበቃለህ፣ ትጠበቃለህ። እግዚአብሔር አሳልፎ አይሰጠኝም በለው። እግዚአብሔር አሳልፎ አይሰጠኝም። አሜን አሜን። እርግጠኛ ዛሬ እግዚአብሔር ጥርሳቸውን የነከሱብን ሰዎች አሉ። በመንፈስ ምን ያልመሰላችሁ በአንተ ላይ የሚሰራ መሳሪያ አይከናወንም ይልና በፍርድ በሚነሳብን ምላስ ላይ ምን ተደረጋለህ? በጌታ በኢየሱስ ስም እፈርዳለሁ። በልስ በጌታ በኢየሱስ ክርስቶስ እፈርዳለሁ። በኢየሱስ ስም አጸናው። አሜን። ባለጫንጂ የእግዚአብሔር ተቀባይነት፣ የእግዚአብሔር ሞገስ፣ የእግዚአብሔር ጤንነት በኢየሱስ ስም ባንተ ላይ ይሁን። አሜን። በኢየሱስ ስም ባንተ ላይ ይሁን። አሜን። በኢየሱስ ስም ባንተ ላይ ይሁን። አሜን። የተገደበ ነገር ይነሳ። ገደብን አነሳውልህ። አሜን። በኢየሱስ ስም አነሳውልህ። አሜን። ዛሬ በኢየሱስ ስም አይምሮውን እግዚአብሔር ከፈተው። አሜን። ከፈተው። አሜን። ተባረክ በኢየሱስ ስም። አሜን።